በፊት ለመግለጽ እንደተሞከረ ሄልዚ ላይፍ ስታይል ደም ግፊት ሃይፐርቴንሽን የምንለው የሱካር በሽታ ዲኤም የምንለው ስትሮክ ራሳቸውን መሳት እንደገና ሀርት አታክ ያ ልብ በሽታ የምንለው መከላከል የምንችለው ሄልዚ ላይፍ ስታይል አመጋገብ ስርዓት በማስተካከል መከላከል ይቻላል። እነሱ ምንድን ናቸው? አንደኛው ጨው መቀነስ። ጨው 5 ግራም በቀን 5 ግራም በታች መጠቀም ነው። 5 ግራም እንደዚህ ፕሮሰስድ ፉድ የሚባለው ከሱቅ የሚገዙት ከተለያየ ምግብ የምንጠቀመው እነሱን መቀነስ ነው። ሁለተኛ ሄልዚ ዳይት እነዚህ ፍራፍሬዎችን መብዛት ፍራፍሬ ጥራጥሬ መብላት እነሱን በመመገብ ያንን ሃይፐርቴንሽን ዲኤም ስትሮክ ሀርት አታክ የሚለውን መቀነስ እንችላለን። ሶስተኛ ሜንቴነንስ ቦዲ ዌይታችን ቦዲ ማስ ኢንዴክሳችን 18 እስከ 24 ውስጥ እንዲሆን ማድረግ። ይህንን ለማድረግ ደግሞ ኤክሰርሳይዝ ዴይሊ ኤክሰርሳይዝ የሚባለው ቢያንስ 30 ደቂቃ ወይ ሳይክል መንዳት ሊሆን ይችላል፣ ወክ ሊሆን ይችላል። በቀን 30 ደቂቃ በሳምንት 150 ደቂቃ ኤክሰርሳይዝ ማድረግ ግዴታ ነው። እንደ ሳይንስ 150 በቂ ነው ሳይሆን ከዛ በላይ ኤክሰርሳይዝ ማድረግም ይቻላል። አምስተኛ አቮይድ ስሞኪንግ ኢት ኢዝ ሶ ዴንጀረስ ስሞኪንግ ኢዝ ኖት ሪኮመንድድ ፎር ሄልዝ። ላንግም ሊሆን ይችላል ብዙ ካንሰሮችን አብሮ ተያይዞ ስላለ ስሞኪንግ ኢዝ ኖት ሪኮመንድድ። ስድስተኛ ሊሚት አልኮል ሊሚት ማድረግ ስንል ምን ያክል መሆን አለበት? በቀን ስንት ነው የሚመከረው? ለወንድ 2 ቢራ ለሴት 1 ቢራ። ከዛ በላይ ከሆነ አንዳንድ ያው ኮንቴንታቸው ይለያያል። ይሄ ግን ለቢራ ነው እንደዛ ነው የሚባለው። ሌላ ሰባተኛ ማኔጅ ስትሬስ በጣም መጥፎ ነው። ስትሬስን ለመቀነስ በቂ እንቅልፍ መተኛት፣ እንደዚህ መዝናኛ ቦታ መሄድ፣ እንደዛ በማድረግ ስትሬስን መቀነስ it is so helpful for our body። ስምንተኛ በደንብ መተኛት የሚባለው 7 ሰዓት እስከ 9 ሰዓት መተኛት። ስለዚህ በቂ እንቅልፍ መተኛት ለጤናማ ኑሮ ላይፍ ለመኖር በጣም አስፈላጊ ነገር ነው። 9ኛ ሊሚት ካፊንን መቀነስ። ካፊን የሚባለው እንደዚህ ሻይ ቡና፣ ያው ቡና እንደነገርኳቸው 1 እስከ 3 ሲኒ በቀን መጠጣት ጥቅም አለው። ግን ከዛ በላይ ከሆነ ያው ቤኔፊትም እንዳለ የራሱ የሆነ ነገር ይኖረዋል። ያው ቅድም እንደነገርኳቸው ማለት ነው። 10ኛ ሬጉላሪ ደም ግፊታችን መለካት ጥሩ ነው። በተለይ ይሄ የሚጠቅማቸው ደም ግፊታቸው ከፍ ያለ ሰዎች። ቀጣይ ቪዲዮ ምግቦቹ እንደነማን ናቸው የሚለውን በደንብ በዝርዝር በዝርዝር ይዤላቸው እመጣለሁ። ተከታተሉ።